ሰላም የቦ ዋን ላቭ ቤተሰቦች በአጠቃላይ ሁላችሁም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አንድ አዲስ ቪዲዮ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። በተለይ ለአዳዲስ ጀማሪ ዩቲዩበሮች ማለት ነው። ይህ አፕሊኬሽን ሰዓት አልሞላ ላላችሁ አልገፋ ላላችሁ እጅግ በጣም ጠቃሚ ነው ማለት ነው። ይህንን አፕሊኬሽን የምናገኘው በፕሌይ ስቶር ውስጥ ነው። ፕሌይ ስቶር ውስጥ በመግባት ሰርች እናደርገዋለን። ሰርች ባሩ ላይ መልቲ ቪው ብሮዘር ብለን ሰርች እናደርገዋለን ማለት ነው። እንደዚህ ይመጣልናል። ይሄንን አፕ ኢንስቶል እናደርገዋለን። አሁን ኢንስቶል በማድረግ ላይ ነው። ኢንስቶሉን አድርጎ ጨርሶልኛል። ከዚህ በኋላ ኦፕን እለዋለሁ ማለት ነው። ብሮዘሩ ይሄን ይመስላል። እንግዲህ በአራት ፕሌየሮች አድርጎ ከፍቶልኛል ማለት ነው። መጀመሪያ ከላይኛው አንደኛው ላይ ሲግን ኢን እለዋለሁኝ። በጂሜል ለመግባት ኢሜይሌን አስገባለታለሁ። እዚህ ጋር እንግዲህ የምናስገባው ኢሜይል የዩቲዩብ ቻናል ዋናውን ጂሜል ሳይሆን ትርፍ የሆነው ነው መሆን ያለበት ማለት ነው። የምንጠቀምበትም ስልክ በሌላ በትርፍ መሆን አለበት። በዋናው ጂሜል የከፈትንበት መሆን የለበትም። ፓስዋርዴንም አስገባውኝ ሲግን ኢን አልኩትኝ። ቀጥታ ይሄው እንደምታዩት ሴቭ ላድርግልህ ይለኛል። አይኖት ነው እለዋለሁኝ። ከዛ በኋላ እዚህ ላይ ሰርች ባር ላይ እንደገና አሁንም በጉግል ከስር ባለው ሰርች ባሩ ላይ ዩቲዩብ ሰርች ብዬ ሰርች አደርጋለሁ ማለት ነው። ጥንቃቄ ማድረግ ያለብን እዚህ ጋር በጂሜላችን ስንገባ ትርፍ መሆን አለበት ብያችኋለሁ። በዋናው መሆን የለበትም። እሱን ጥንቃቄ አድርጉ። ከዛ በኋላ ዩቲዩብ ብዬ ሰርች አደርገዋለሁኝ። ከዛ ወደ ዩቲዩብ ዌብሳይት እንዲወስደኝ ከታች ያስመርጠኛል። ዩቲዩብ ዌብሳይትን እጫነዋለሁ። አሁን ወደ ዩቲዩብ ዌብሳይት ወስዶኛል ማለት ነው። ከዛ በኋላ እዛ ሰርች ባሩ ላይ አሁንም ከላይ ክሊክ አድርገን የራሴን የቻናሌን ስም ሰርች ላድርገው፣ ወይም እናንተ የምትፈልጉትን የቪዲዮአችሁን ስም ሰርች ማድረግ ትችላላችሁ ማለት ነው። ቦ ዋን ላቭ ብዬ ሰርች እያረኩኝ ነው። ይሄ የቻናሌ ስም ነው ማለት ነው። ይሄው እንደምታዩት አምጥቶልኛል ቻናሌን። ከዛ ክሊክ አድርጌ ከፍተዋለሁ። የምፈልገውን ቪዲዮ በዛ ውስጥ የተለቀቀውን አንዱን መርጬ ከፍተዋለሁኝ ማለት ነው። እየከፈተልኝ ነው። በቀጣይኛውም ፕሌየር ላይ እንደዚሁ ዩቲዩብ ብዬ ሰርች አደርጋለሁኝ። ዩቲዩብ ብዬ ሰርች ካደረግኩ በኋላ የዩቲዩብ ዌብሳይትን መርጬ ወደ ዩቲዩብ እንደወሰደኝ ቀጥታ አሁንም እንዳደረግኩትኝ የቻናሌን ስም አስገብቼ ሰርች አደርገዋለሁ። ከዛ ቪዲዮን መርጬ ከፍታለሁ ማለት ነው። እንዲህ እያደረግን በአራቱም ላይ ባለስድስትም አለ፣ በስድስቱም ላይ እንደዚህ መጀመሪያ ዩቲዩብ ዌብሳይት ላይ እንገባለን። ሰርች አድርገን ዩቲዩብ ዌብሳይት ላይ ከወሰደን በኋላ የቻናላችንን ስም ወይም የቪዲዮአችንን ስም ሰርች አድርገን በመክፈት ፕሌይ አድርገን እንዲያጫውትልን ማድረግ እንችላለን ማለት ነው። አሁን እያሳያችሁ ያለሁት ባለ አራት ፕሌየሩ ነው። ባለ ስድስቱን ደግሞ እንዴት እንደምንቀይረው ማሳያችሁ ይሆናል ማለት ነው። አሁን አራቱም ጋር እንደዚህ ሰርች እያደረግኩኝ መጀመሪያ ዩቲዩቡን ሰርች አደርገዋለሁ። የዩቲዩብ ዌብሳይት ላይ ከገባሁኝ በኋላ የራሴን የቻናሌን ስም ወይም ደግሞ የምፈልገውን የለቀኩትን እንዲጫወትልኝ የምፈልገውን የቪዲዮውን ስም ሰርች አድርጌ ከፍተዋለሁ ማለት ነው። አሁን አራቱም ጋር ተመሳሳይ የሆነ ቪዲዮ ነው የመረጥኩት። እነዛን ተመሳሳይ ቪዲዮዎች በአንድ ጊዜ ማጫወት ይችላል ማለት ነው። አራት ሰዎች እንዳጫወቱልኝ አድርጎ ሰዓት ይቆጥርልኛል ማለት ነው። ግን ይህንን ነገር ስትጠቀሙ በኮምፒውተርም ማድረግ ትችላላችሁ፣ በስልክም ማድረግ ትችላላችሁ። በዋናው ግን ባይሆን ተመራጭ ነው በትርፋችሁ ስልክ። ምክንያቱም ኮምፒውተሩ ኮድ አሁን በስልክ ስትጠቀሙ የሚጠቀመውን ኮድ ስለሚያነበው ላይ ሰዓቱን ላይ ጨምርላችሁ ስለሚችል እዛ ጋር ጥንቃቄ ማድረግ ይኖርባችኋል። በተለያየ ስልክ ብታጫውቱት የተሻለ ይሆናል። እንደገና ደግሞ
ትርፍ በሆነ የጂሜል አካውንታችሁ ማለት ነው፣ በዋና የዩቲዩብ ቻናል ጂሜል አካውንታችሁ ባልሆነ ብታጫውቱት መልካም ነው። እንደምታዩት አሁን እዚህ ጋር ባለ 6 አድርጌዋለሁ። ከታችም አሁን እንደ ቅድም እንደሄድኩትኝ ሁለቱም ላይ ሰርች አድርጌ ማጫወት እችላለሁኝ ማለት ነው። ከዛ በኋላ በስድስቱም እንዲያጫውትልኝ አድርገዋለሁኝ። እንዲህ እያለ ሰዓታችንን ይቆጥርልናል ማለት ነው። በጣም ጠቃሚ አፕ ነው። በተለይ ሰዓት አልገፋ ላላችሁ ሰዎች ይህንን አፕ ተጠቀሙት፣ ምክሬ ነው። ለዛሬ ያቀረብኩላችሁ ይህንን ይመስላል። በቀጣይ ደግሞ ሌላ የሰዓት አጠቃቀምም እንዴት እንደምናገኝ ማሳያችሁ ይሆናል። ከዚህም በተጨማሪ ሌሎች ቪዲዮዎች እንዲሰራላችሁ የምትፈልጓቸውን ቪዲዮዎች በኮመንት ላይ ብትጠይቁኝ ምላሽ የምታገኙ ይሆናል ማለት ነው። ለዛሬ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን እላለሁኝ። ቻው ቻው፣ ደህና ሁኑ።